ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ የቱሊ ዲምቱ የጋራ መኖሪያ ቤት ግንባታ እውነታውን ይዘንላችሁ ቀርበናል። ባለፉት ቀናት በቻናላችን ስር ግንባታው ቆመዋል፣ ለምን ተዋሻለህ የሚሉ በርካታ ኮሜንቶችን አይተናል። እኛ ደግሞ ሁልጊዜም መረጃን ከምንጩ ከማቅረብ ልምድ ስላለን ጉዳዩን በቀጥታ ከቤት ልማት ኮርፖሬሽን ኮሚኒኬሽን ዳይሬክቶሬት አጣርተን ወቅታዊ መረጃ ምስሎችን ይዘን መጥተናል። ግንባታው በምን ደረጃ ላይ ይገኛል? አብረን እናያለን። ውድ ተከታታዮቻችን መጋቢት 30 ቀን 2018 ዓ.ም ከኮርፖሬሽኑ ባወጣው መረጃ መሰረት በቱሊ ዲምቱ ሳይት ግንባታው አልቆመም፣ ይልቁንም በከፍተኛ ፍጥነትና በጥራት እየተከናወነ ይገኛል። በአሁኑ ወቅት በከተማው አስተዳደር ቀጥተኛ በጀት ከሚገነቡ ከ50 ሺህ በላይ መኖሪያ ቤቶች መካከል በደቡብ ቅርንጫፍ ስር የሚገኘው የቱሊ ዲምቱ ፕሮጀክት በጥሩ አፈጻጸም ላይ መሆኑን ተገልጿል። ኮርፖሬሽኑ አሁን እየታዩ ያሉትን ፎቶዎች ግንባታው በአሁኑ ሰዓት ያለበትን ትክክለኛ ደረጃ የሚያሳይ መሆናቸውን አረጋግጧል። በዚህ ፕሮጀክት ላይ በጠቅላላው 11 የጋራ መኖሪያ ቤት ህንፃዎች እየተገነቡ ይገኛሉ። ዝርዝሩም ስንመለከት 10 ህንፃዎች 2B + G+10 2 ቤዝመንት ምድር ቤትና 10 ወለል ያላቸው ናቸው። አንድ ህንፃ ደግሞ 1B + G+10 G+ ማለት ነው። ልዩ የሚያደርገው ግንባታው ከስትራክቸር ስራው ጎን ለጎን የውስጥና የውጭ የማጠናቀቂያ ስራዎች አብረው እየተከናወኑ መሆኑ ነው። ይህ አሰራር ቤቶቹ በተያዘላቸው ጊዜ እንዲጠናቀቁ ትልቅ እገዛ እያደረገ ነው። በዚህ ሳይት ግንባታው በነሐሴ 2017 ዓ.ም የተጀመረ ሲሆን በአሁኑ ወቅት 11 ስራ ተቋራጭ በፈረቃ እየሰራ ይገኛሉ። ስራው 7/24 ወይም በሳምንት 7 ቀን በቀን 24 ሰዓት በ3 ፈረቃ እንዲከናወን በከተማው አስተዳደሩ ልዩ ትኩረት ሰጥቶታል። ሌላው ትልቁ ዋስትና ደግሞ ግንባታው ጥራትና ፍጥነት በአማካሪነት የሚከተለው የአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ መሆኑ ነው። ይህ ደግሞ በቤቶቹ ጥራት ላይ የሚነሱ ስጋቶችን ሙሉ በሙሉ ይቀርፋሉ። ስለሆነም ውድ የቻናል ቤተሰቦች መረጃዎችን ስናቀርብ ከመሬት ካለው እውነታና ከሚመለከታቸው የመንግስት ተቋማት ጋር በማረጋገጥ መሆኑን እንድታውቁልን እንፈልጋለን። ግንባታው ተጠናክሮ ቀጥሏል። እኛም ሂደቱን በቅርበት እየተከታተልን መረጃውን ለእናንተ የምናደርስ ይሆናል። እናንተም ጥርጣሬ ካላችሁ ወይም የምታዩት ነገር ካለ በኮሜንት አሳውቁን። እኛ ግን እውነታውን ከባለቤቱ አጣርተን ማቅረባችንን እንቀጥላለን። ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። ሰላም ቆዩልን።